ጤና ይስጥልኝ እንዴት ናችሁ? በዛሬው ቪዲዮ ላይ ምናልባትም የምትወዱትን ስራ እንዴት ነው የምታገኙት በሚል ርዕሰ ጉዳይ ላይ እስቲ ላቅርብላችሁ። ይህ እንግዲህ ከዩቲዩብ የወሰድኩት ነው፣ የኔ አይደለም። የኔን ሀሳቦች እጨማምራለሁ። ከዩቲዩብ ነው የወሰድኩት። ቱ ፋይንድ ወርክ ዩ ላቭ ይላል። ይህንን ያቀረበው ቤንጃሚን ቶድ የሚባል ሰው ነው። ስለዚህ እሱ ምን አለ ብለን ከኛ አገር ነባራዊ ሁኔታዎች ጋር እያዛመርን እስቲ አብረን እናያለን። አብራችሁ ስለምትቆዩ አመሰግናለሁ። እንዲህ ይላል ቤንጃሚን ቶድ። ከዩኒቨርሲቲ ተመርቄ ስወጣ የትኛውን የዕድሜ ልክ ሙያ መስክ ወይም ካሪየር መምረጥ እንዳለብኝ አላውቅም ነበር ይላል። ፍላጎቴ በርካታ ከመሆናቸው የተነሳ የትኞቹን ፍላጎቶችን መከተልና ወደ ስራ መቀየር እንደነበረብኝም አላውቅም ነበር ይላል። ሆኖም በማርሻል አርት በጣም ፍላጎት ነበረኝ። ሆኖም ያንን እንደ ካሪየር መውሰድ አልፈለግኩም ነበር ይላል። እንግዲህ ካሪየር ነው የምለው እኔ። ምናልባት ካሪየር ማለት ምን ማለት ነው ለሚለው፣ ካሪየር የአንድ ዘላቂነት ያለው የዕድሜ ልክ ሙያ ዘርፍ እንደማለት ነው። ሙያ ዘርፍ ነው። ስለዚህ ሁል ጊዜ እስከ መጨረሻው ልሰራው እፈልጋለሁ ወይም እመኛለሁ የምለው የሙያ መስክ ነው። ሕክምና ሊሆን ይችላል፣ ሹፍርና ሊሆን ይችላል፣ የመሳሰሉት። እንግዲህ ስራ ክቡር ነው። ብዙ ስራዎች አሉ። ሁሉንም ስራዎች መስራት አይቻልም። እኔ ካሪየር ነው በዘላቂነት ልገፋበት የምፈልጉ ሙያ ዘርፍ የሚሉ ነው። በተለይ እንግዲህ ቁም ነገር ተሰጥቶት ይዘነው የምንጓዘው ሙያ ዘርፍ ካሪየር ይባላል። በእንግሊዝኛው ፕሮናውንስ በደንብ አረኩት CARER ነው። ይህ እንግዲህ ይገልጽልኛል ብዬ ገምታለሁ። መልካም። ምን ይላል ይሄ ቤንጃሚን ቶድ በዚህ ጉዳይ ላይ? ሌላው ደግሞ በፍልስፍና በጣም ስለተማረኩ ፍልስፍና ማጥናት ፈልጌ ነበር። ነገር ግን ይላል በዶርም ክፍሌ ዩኒቨርሲቲ ሳለሁ በዶርም ክፍሌ ማታ ማታ መጽሐፍቶቹን ማንበብ ያስደስተኝ የነበረው አንድ ፈላስፋ እንዲህ አለ። ፍልስፍና የማይጨበጡ ሀሳቦች ስብስብ ስለሆነ በፍልስፍና የሚገኝ ምንም ስራ የለም። ስለዚህ እሱንም ተውኩት ይላል። ገና ትኩስና ሁሉም ነገር የሚያጓጓኝ ወጣት ነበርኩና በኢንቨስትመንትና ፋይናንስ ሙያ ፍላጎት አደረብኝ ይላል። እናም ጎረምሳ ሳለው ትንሽ ገንዘብ ቆጣጥቤ ወርቅ ገዥቼ መሸጥም ጀምሬ ነበርና የፋይናንስ ሙያ መንገድ ከሌሎቹ የተሻለ ገቢ የሚያስገኝ መሆኑንም ተረድቼ ነበር ይላል። ሆኖም በዛ ዘርፍ ለማህበረሰቤ የማበረክተው ነገር ያለ ስላልመሰለኝ ውስጤ በምርጫዬ አልረካም ነበር። እናም የትኛው ሙያ ነው እኔንም ሊያረካኝና በዛውም ማህበረሰቤን ወይም ለማህበረሰቤ አስተዋጽኦ እንዳደርግ የሚያግዘኝ የሚለው ጥያቄ በውስጤ ቀረ። እናም አብዛኞቻችሁ መሰል ጥያቄዎችን ለራሳችሁ ታቀርቡ ይሆናል ይላል እና በዚህ ጥያቄ ላይ ደጋግሜ ባስብበትም የትኛውን የሙያ ዘርፍ እንደ ካሪየር መውሰድ እንዳለብኝ መገንዘብ አቃተኝ። እናም በዚህ ዙሪያ የተጻፉ መጽሐፍትን አነበብኩ። ተመልከቱ፣ ዝም ብሎ አልተቀመጠም። ወጣት ነው፣ ዩኒቨርሲቲ ተማሪ ነው፣ ወይም ደግሞ ግራጁዌት ገና ማድረጉ ነው። የተለያዩ መጽሐፎችን አነበብኩ። ከዚህ የምንረዳው መጽሐፍ ማንበብ በጣም ወሳኝ መሆኑን ነው። የሙያ ዘርፍ መረጣ አማካሪዎች ወይም ካሪየርስ አድቫይዘርስ ዘንድ ሄድኩኝ ይላል። በነገራችን ላይ እኛ ሀገር ካሪየርስ አድቫይዘርስ አሉን ወይ? ካሉንስ ምን ያህል ይረዱናል የሚለው ነው። ምክንያቱም በውጭ ሀገር በጣም የተለመደ መሆኑን ነው እዚህ ላይ የውት ካሪየርስ አድቫይዘርስ የሚለው በጣም ወሳኝ መሆኑን ነው። እኔም እንግዲህ በሙያ ዘርፌ ከዚህ ከቴክኒክና ሙያ ትምህርትና ስልጠና ጋር ስለሆነ እነዚህ ቮኬሽናል ካሪየርስ የምንላቸው ወይም ጋይዳንስ ካሪየርስ ወር አድቫይዘርስ የምንል ነገር እንዳለ አውቃለሁ። ይሄ በጣም ተጠናክሮ መቀጠል አለበት። እዛም ሄድኩኝ አለ እሱ። ነገር ግን ምንም የምፈልገው መረጃ ማግኘት አልቻልኩም ነበር ይላል። ግሬት። እንግዲህ እኔ የማቀርብላችሁ በነገራችን ላይ አንዱ ይሄ አሜሪካዊ ነው፣ የዛን ተሞክሮ ነው፣ ግን እንዳለ አይደለም። እኛም ከኛ ነባራዊ ሁኔታ ጋር ያስተያየን ትምህርት ሰጪ መሆን አለበት። በየትኛው ዘርፍ ነው የተሻለ ባለሙያ የምሆነው? እንግዲህ በጣም የሚገርመኝ ነጮች ወይም ባደጉ ሀገሮች ያሉ ወጣቶች ለሙያቸው ምን ያህል እንደሚጨነቁ ነው። እኛ ሀገር እንግዲህ እንደምናውቀው ምን ያህል
በሙያችን እንጨነቃለን ወይስ በደመ ነፍስ ነው የሚለው እንዳለ ሆኖ ማለት ነው። የትኛውን ክህሎት ነው መካን ያለብኝ? ክህሎት እንግዲህ ያስፈልጋል ማለት ነው። ክህሎት ወይም ስኪልስ የሚባል ነገር አለ። ይሄን መጨበጥ አስፈላጊ መሆኑን እንደው በደመ ነፍስ እንዲሆናለሁ ማለት ትክክል እንዳልሆነ ነው። በተለይ አንዳንድ ወጣቶች ሳይማሩ እንዲሆናለሁ ብቻ እያዩ በዩቲዩብ በዚህ ዘመን በተለይ በስሜታዊነት እንዲህ መሆን እፈልጋለሁ ይላሉ። ስለዚህ ስኪልስ የምንለው ወይም እውቀት ወሳኝ መሆኑንም ያሳያል። የትኛውን ስብና ነው መላበስ ያለብኝ? የትኞቹ ሙያ ናቸው የማህበረሰቡ ፍላጎት የሆኑና እኔም ልዩነት ላመጣባቸው የሚችለው ይላል። እነዚህን ጥያቄዎች ምላሽ አለማግኘቴ በዘላቂነት ይዤው መጓዝ ያለብኝን ሙያ ሳልወስን የተወሰኑ ዓመታት እንድዘገይ አስገደዱኝ ይላል ቤንጃሚን። የኋላ አንድ የትኞቹ ሙያዎች መምረጥ እንደሚኖርብን ሊመልስ የሚችል አንድ የምርምር ድርጅት አቋቋምኩ ይላል። ገርማል ወጣት። እሱም ድርጅት 80,000 ሰዓታት ብዬ ሰየምኩት ይላል። 80,000 ሰዓታት ምን እንደሆነ ታውቃላችሁ? 80,000 ማለት አንድ ሰው በህይወት ዘመኑ ሊሰራቸው የሚገቡ የስራ ሰዓታት ናቸው። እኔም ካልኩሌት አድርጌ ነበር። ልክ 80,000 ምንድን ነው ስል አንድ ሰው በሳምንት 40 ሰዓታት ይሰራል አልኩኝ። በቀን 8 ቅዳሜና እሑድን ትተን 40 ሰዓታት እንሰራለን። በወር ወይም ደግሞ 40 ሰዓታቱን በ52 ሳምንታት እናባዛለን። 52 ሳምንታት ስላሉ ማለት ነው። ከዛ በኋላ ካልኩሌት ሳደርገው አንድ ሰው ወደ 40 ዓመት ይሰራል። ወደ 40 ዓመት ከሰራ እንግዲህ ወደ 80,000 ሰዓታትን ይሰራል ማለት ነው። ለሰዓታት እንግዲህ ወይም ለጊዜ ምን ያህል ትኩረት መስጠት እንደሚሰጡ ለማሳየት ነው። ምክንያቱም እኛ እንግዲህ እንተዋወቃለን። በተለይ ኢትዮጵያኖች ለሰዓት የምንሰጠው ለጊዜ የምንሰጠው ትኩረት እጅግ አናሳ ነው። 80,000 የሚለው እሱን ነው ማለት ነው። ስለዚህ 80,000 ስለሆነ ረጅም ዕድሜም ስለሆነ ስለ ካሪየር መጨነቅ ይኖርብናል አልና ጥናት አካሄደ። ወይም ይህን የጥናት ድርጅት 80,000 ሰዓታት በሚል እንዳካሄደ ነው ይሄ ወጣት። እናም ከጥናታችን ውጤት የተረዳውን ነገር ቢኖር በጣም መማርና ማወቅ እንደሚገባን ነው። ይህንን ያሰምርበታለሁ። በጣም መማርና ማወቅ እንደሚገባን ነው። ዘላቂ የሙያ ዘርፍን መምረጥ ውስብስብና በዚያ ዙሪያ ትኩረት ተሰጥቶባቸው የተጠኑ ጥናቶች እምብዛም አለመኖራቸው ነው። እንግዲህ የለም ማለት ነው። በአሜሪካን ባከር እንኳን በዚያ ዙሪያ የተጠኑ ጥናቶች ብዙ አለመሆናቸው ካሉም ይህናል የሚያረኩ እንዳልሆኑ ይገልጻል ቤንጃሚን። እኛ ግን ላለፉት 3 ዓመታት በኦክስፎርድ ዩኒቨርሲቲ አካዳሚ ውስጥ ይህንን ጥናት ስናካሂድ ቆይናል። ባለፉት 3 ዓመት ወጣቱ እዛ ቪዲዮ ላይ እንደማያየው ከሆነ ምናልባት 28 ዓመት አካባቢ ወጣት ነው። እንግዲህ ወደ 24 23 ላይ ዩኒቨርሲቲ የነበረ ከዛ በኋላ በዚህ ጥናት ላይ የተሰማራ ሰው እንደሆነ ለማየት ይቻላል። እና በዛውም መሰረት በመቶቹ የሚቆጠሩ ሰዎችን ትክክለኛ ዘላቂ የሙያ ዘርፍ እንዴት መምረጥና መወሰን እንደሚችሉ አሰለጥናችሁ ይላል 80,000 ሰዓታት ጥናት ላይ። ከዚህ የምንረዳው መጽሐፍ ሲጻፍ ስልጠናም ሲሰጥ መጀመሪያ በጥናት ላይ ተመርኩዞ መሆን እንዳለበት ነው። እንደዚህ አይነት ክፍተቶች ስላሉ ብዙ ማሰልጠኛዎች አሉ በተለያዩ ላይ መጀመሪያውኑ በጥናት ላይ የተደገፉ በእውነተኛ ጥናት ላይ። በነገራችን ላይ አንዱ ችግር ጥናት ስናጠና እኛ ጋር እውነተኛ ጥናት ትክክለኛ ጥናት ነው የምናጠናው ነው። በነገራችን ላይ በዚህ ዩቲዩብ ቻናል ላይ እኔም በጥናትና ምርምር ዙሪያ ቪዲዮዎችን አቀርብላችኋለሁ በስልቶቹ ላይ። ምናልባት አንዳንዶቻችሁ ታቁኛላችሁ፣ የማታቁኝ ደግሞ ሰብስክራይብ ስታደርጉ እነዚህ ቪዲዮዎችን ትመለከታላችሁ። እና ለጥናት የሚሰጡት ትኩረት በጣም ወሳኝ እንደሆነና ለእድገታቸውም ዋናው እውነተኛ የሚለውን እኔ እንዲሰመር እፈልጋለሁ። በርካታ ጥናቶች ስላሉ ነው። እና በትክክል በጥናት ነው እያንዳንዱ ፕሮጀክት ሲሰሩ በጥናት እንደሆነ እንጂ በደመነፍስ ወይም በዘፈቀደ ወይም ደግሞ በትዕዛዝ በጥቂት ሰዎች ፍላጎት አለመሆኑ ነው። የእድገታቸውም ዋናው መሰረትና መንስኤ ይሄን እንደሆነ ለመረዳት ያለው መልካም። እንግዲህ በዛውም መሰረት ይላል በመቶዎች የሚቆጠሩ ሰዎችን ትክክለኛ ዘላቂ የሙያ ዘርፍ ካሪየር ማለት ነው እንዴት መምረጥና መወሰን እንደሚችሉ አሰለጥናቸው ይላል። ከጥናት ውጤታቸው እንደተረዳ ነው የዘላቂ ዘርፍ አማካሪዎች ትኩረት እያደረጉባቸው ያሉት አካሄዶች ስህተት መሆናቸውን ነው ይላል። ጥናቱ ስህተት መሆኑን ነው። እስቲ እናያለን ምን ነበረ እኛ አንድ ሰው ካሪየሩን ለመምረጥ ወይም ለመወሰን ምንድን ነው የሚለውን እንግዲህ እስቲ አብረን እናያለን። እንዲህ ይላል ቤንጃሚን ሲናገር። ቤንጃሚን ቶድ ይባላል። ይህን ሰው በተደጋጋሚ እንግዲህ ልጠራው እችላለሁ። ከታሪክ እንደምንረዳው ይላል ለበርካታ ዘመናት ስራ ላይ ሲውል የነበረው የዘላቂ ሙያ ዘርፍ መረጣ ካሪየርስ የሚለውን ነው። ካሪየር ሴሌክሽን
ወይም ካሪየር አይደንቲፊኬሽን ሰዎች ወላጆቻቸው ሲሰሩ የነበሩት ስራ ሲከተሉና ሲሰሩ እንደነበረ ነው ይላል። ይሄ በጣም ነው የተመቸኝ። ነው እንዴት ተመቸ ብትሉኝ፣ እውነትም እስቲ እኛ ጋር ራሱ ይሁን ሰዎች ቤተሰቦቻቸው ሲሰሩ የነበሩትን ነው የሚከተሉት። እኔ እንግዲህ አንድ አባባል አለ፣ የዘሬን ብተው የሚል አለ። የዘሬን ብተው የሚል አለ። የሚቀጥለውን ስንኝ ብዙ አልጠቀምም። የዘሬን ብተው ምን ለማለት ነው? እኔ እንደ ከተማ ልንገራችሁ፣ እንደ ከተማ ነዋሪነት ስል እድገቴ ከተማ ነው። እኔ በኖርኩበት እና ባደግኩበት የልጅነት ዘመኔን ባሳለፍኩበት በሳሪስ አካባቢ ነው። ሳሪስ አቦ ነው። በሳሪስና አካባቢዋ በርካታ መስሪያ ቤቶች ነበሩ። አብዛኛው መስሪያ ቤቶች በደርግ ከግለሰቦች በተለይም ከነጮች የተወረሱ ነበሩና እንደው ለመጥራት ያህል ስማቸው ለምሳሌ ከቃሊቲ አካባቢ ወይም ከአቃቂ ቢጀምር ኮቶኒ በተለምዶ የሚባል ጨርቃጨርቅ አለ። ወይም ኮቶኒ ጨርቃጨርቅ ፋብሪካ አለ። ዩኒፋይበር የምንለው ቃጫ ፋብሪካ አለ። ብረታ ብረት አለ። ከዛ ወደዚህ ቆርኪ ፋብሪካ የምንለው አለ። አዋሽ ቆዳ ፋብሪካ፣ በፊት በእኛ ትንሽ ሆነን ዳርማር የሚባል ፋብሪካ አለ። ዳርማር ማለት እኔ አንደኛ ደረጃ ትምህርት ቤት እስከ 6ኛ ክፍል የተማርኩበት ትምህርት ቤት ነው። ትምህርት ቤትም ነበረው ያ መስሪያ ቤት። በጣም ወደው መስሪያ ቤት ነው። በዚህ በተለይ ልጆቻቸውን የሰራተኞች ልጆች እዛው ነበር እና የሚማሩት በጣም ምርጥ የሆነ ትምህርት ቤት ነበረ። ከዛ ወደ ላይ ስመጣ ፋፋ ፋብሪካ፣ በእርግጥ ፋፋ ፋብሪካ በኋላ በደርግ የተወረሰ ሰው በደርግ ጊዜ የተሰራ ነው። ከዛ አዲስ ጎማ የተወረሰ ነው። ሸራና ላስቲክ ፋብሪካ የሚባል አለ። ከዛ እሱ አጠገብ አንድ እንጨት ፋብሪካ እንደነበረ አውቃለሁ። ፈርኒቸር ፋብሪካ እንደነበረ። በቅርብ ጊዜ ደግሞ ዩኒቨርሳል ቆዳ ፋብሪካ አለ። የዩኒቨርሳል ቆዳ ፋብሪካ የተወረሰ አይደለም፣ በደርግ ጊዜ የተሰራ ነው። እንደዚህ እንልና ወደ ላይ ስመጣ ኤካፍኮ፣ ስሬፍ የሚባሉ ከዛም በመቀጠል አዲስ አበባ የሚባል ከዛ በመቀጠል ሳዶሊንስ የሚባል የቀለም ፋብሪካ አዲስ አበባ ጨርቃጨርቅ ነው የሚባል ፋብሪካ እያለ እንደዚህ ወደ ላይ ይሄዳል። እንግዲህ ዋና ዋናዎቹን ለመጥቀስ ነው። በነገራችን ላይ አባትም አንዱ የፋብሪካ ሰራተኛ ነው። አዲስ አበባ ላዛራዲስ ይባል እንደነበረ በልጅነታችን የምናውቀው ኮቶኒም በተለምዶ ይባላል። እነዚህ ሁሉ ፋብሪካዎች አሉ። እነዚህ ትንንሽ ፋብሪካ እንዳይመስላችሁ በጣም ትልልቅ ግዙፍ የሆኑ ፋብሪካዎች ናቸው። እና እኔ ራሴ የታዘብኩት በቅርብ ጊዜ እንዲሁ አብዛኛው በሚባል ደረጃ ወላጆቻቸው ሲሰሩበት የነበረ መስሪያ ቤት ነው ልጆቻቸው ሲሰሩ የነበሩት። በእኛ እድሜ ያሉት አሁንም በእኔ እድሜ ያሉ ሁሉ እዛ እየሰሩ ያሉ ሰዎች እዛ ነው። ይሄ እንግዲህ አንዱ ማሳያ ነው። ሌላው ማሳያ ደግሞ በኢትዮጵያ እናያለን። የገበሬ ልጅ ገበሬ ሲሆን፣ የነጋዴ ልጅ ነጋዴ ሲሆንም እናያለን። ለምሳሌ እኔ አንዳንድ ዘርፎች በዘር ወይም ደግሞ በብሔረሰብ ደረጃ ሁሉ ሊመስል ይችላል። ይህ እንግዲህ ከብሔረሰብ ጋር ቀጥታ ተያያዥነት አለው የለውም፣ እሱ እንዳለ ሆኖ ነገር ግን አንዳንዱን ግን ስናይ በሚያስብል ደረጃ አለ ከብሔር ጋር። ምን ለማለት መሰላችሁ? ለምሳሌ ሻይ ቤት የሚባል ነበር ድሮ። አሁን ሻይ ቤት እየቀረ ይመስለኛል። በብስኩት ቤቶች ሻይ ቤቶች ብዙም የሉም። ትንሽ ወደ ዳርቻ አካባቢ ነው የሚኖሩት፣ በመሀል ከተማ ውስጥ የለም። ለምሳሌ ሳሪስ አካባቢ 1-3-4 ሻይ ቤቶች አሉ። እኛ ሸረፋ ሻይ ቤት፣ አንድነት ሻይ ቤት፣ ህብረት ሻይ ቤት ወይም ደግሞ ምድረገነት እንደዚህ የምንላቸው ነበሩና የሻይ ቤቶቹ ባለቤቶች የአንድ ብሔረሰብ ተወላጆች እንደሆኑ አውቃለሁ። እኔ ብሔረሰቡ ይሄ ሆና ማለት ውስጥ አልገባም፣ ከሃይማኖትም ጋር ይያዛል መሰለኝ። ግን ነጋዴዎች ነበሩና ነጋዴ በአብዛኛው የተወሰኑ ማህበረሰቦች በብዛት ይኖሩበታል። ይህ ማለት ምን ማለት ነው በምንልበት ጊዜ ይወረሳል ማለት ነው ከቤተሰብ። አዎ ይህ ምንም የሚያስገርም ነገር አለ። ታዲያ ምን ይደንቃል? ምክንያቱም አንድ ሰው መጀመሪያ የሚያየው ቤተሰቡ ነው። ቤተሰቡ ሲሰራ ያለው ነገር እሱ ብቻና ብቸኛው አማራጭ መስሎ ነው የሚያየው። ከዛ በሌላ ስለ ስራ ቢልም አይሆንም። ምክንያቱም በራሳችንም ላይ አይተናል። ለምሳሌ ንግድ ሞክሬ ነበር። ኤኒዌይስ በፍጹም ነጋዴ መሆን እንደማልችል ነው። እንደው ዝም ብዬ አንድ በሞክርኳት እንኳን ራሱ ብዙ ከስር ያለውና ዞሮ ዞሮ ይሄ ትክክል ነው። ስለዚህ ያንን በማየት ነው እዚህ ላይ ከቤተሰብ ወርዶ ያለውን ነው የሚከተለው ወይም መከተል አለበት አይነቱ ሊል ይችላል። ሳይንሱ ያየውን ነው እና ይሄ እንደነበረ እንገነዘባለን። እና ይሄ እንግዲህ ከምንድን ነው የሚለው እዚህ ላይ ከታሪክ እንደምንረዳው ለበርካታ ዘመናት ስራ ላይ ሲውል የነበረው የዘላቂ ሙያ ዘርፍ መረጣ፣ ካሪየር መረጣ ሰዎች ወላጆቻቸው ሲሰሩ የነበሩት ስራ ሲከተሉና ሲሰሩ እንደነበረ ነው። በዘጠናዎቹ አካባቢ ይላል በፈረንጆች በዘጠናዎቹ አካባቢ ይኖሩ የነበሩ አንዳንድ ሰዎች ዘንድ ስግብግብነት
በገንዘብ መስራት ላይ ትኩረት ስለሚያደርግ እንደ መልካም ተግባር ተደርጎ ይቆጠር ነበር። ልክ ነው። ሀብታም ለመሆን ከፈለግ ትንሽ መዝገብገብ እንዳለብህ የሚያሳይ ነው። ይህም እኛ ሀገር እንደዚህ ፍንጮች አሉ። አሁን መጥቶ እንግዲህ እንደ ኢንተርፕረነርሺፕ ወይም ዘመናዊ የሆነ ኢንተርፕረነርሺፕ የመሳሰሉ ነገሮች ሀሳቦች ሲመጡ ከዚህ ወጡ እንጂ ገንዘብን እንደው ሙጭጭ ብሎ ገንዘብ ባንክ ውስጥ አስቀምጦ ወይ ይዞም አይነት ነገር የሚመስሉ ነገሮችም እንደነበሩ ይታያል፣ ሀብታም ለመሆን ማለት ነው። ኤኒዌይስ ከገንዘብ ጋር በተገናኘ በእኛ ዘመን ትውልድ ይላል። ደግሞ በእኛ ዘመን ትውልድ ማለት እኛ ነን። ኦልሞስት ይሄኛውና ይሄ ወጣቱ የሚለው ትውልድ አካባቢ ሌላ ዘላቂ ሙያ ዘርፍ መረጣ ስልት ደግሞ መጣ። ምንድን ነው? ብዙዎቻችን ይሄን እናውቃለን። ፎሎ ዩር ፓሽን የሚለው እንግሊዝኛው ምንድን ነው? ፎሎ ዩር ፓሽን፣ ፓሽንን ተከተል። ምክርን ስንቀበል ኖሮ ያለ ፓሽን ምንድን ነው የሚለውን እዚህ ጋር መግለጽ እፈልጋለሁ። ከዚህ በኋላ ፓሽን እያልኩ ነው የሚሄደው፣ እሱ ስለሚቀለኝ ማለት ነው። ካሪየር እንዳልኩ ፓሽን አንዴ ግን እገልጸዋለሁ። ፓሽን ማለት ትርጉም እንደሰጠሁት ከዲክሽነሪ አይቼ በአማርኛ ዘላቂነት ያለው የጋልና እውነተኛ ፍላጎት እንደማለት ነው። በምሳሌ ሊሆን ይችላል። እኔ እግር ኳስ ፓሽን አለኝ ይላል። እንግዲህ ፓሽኔ ነው አላቅም፣ መመልከት ይሁን ማየት። እንግዲህ በአብዛኛው ስለ ካሪየር ስለምናወራ መጫወት ሊሆን ይችላል። ሙዚቃ ፓሽን፣ የሙዚቃ ፓሽን አለ። ይህ ቃል አዲስ አይደለም ለኦዲየንሴ። ዞሮ ፓሽን መከተል፣ ምክር ነው የምንቀበለው። ፓሽኑን ይከተል አንድ ሰው የሚለው ይሄንን ነበረ ስንቀበል ይኖር ነው ይልና አሁንም ያንኑ እየተቀበልን እንገኛለን ይላል። ያም ምክር የምትወደውን ተሰጥኦ ያለበትን ሙያ መከተል እንዳለብን ነው። ያም ምክር ከ90ዎቹ አጋማሽ ጀምሮ በፍጥነት በዓለም ላይ እየተንሰራፋ እየመጣ ነው ይላል። አዎ እኛ የምናውቀው ይህንን ነው። ፎሎ ዩር ፓሽን የሚለው ብዙ ጊዜ በእነዚህ ካሪየር አድቫይዘርስ በሚባሉ ይመከራል። ነገር ግን ይላል ጸሐፊው ዛሬ ላይ ሆነን ፎሎ ዩር ፓሽን ከሚለው አስተሳሰብ መላቀቅ የሚኖርብን ይመስለኛል ይላል። ይሄ ነው የተመቸኝ እንግዲህ ዋናው ነገር እንጂ ፎሎ ዩር ፓሽን ቢሆን እኔም አላቀርብላችሁም ነበረ። የዚህ ልጅ ወይም የዚህ ወጣት ከዩቲዩብ ላይ ወስጄ ወደ አማርኛ የመለስኩላችሁ ነው። ፓሽናችንና ፍላጎታችን ምንድን ናቸው ብለን ራሳችንን ከመጠየቅ ይልቅ ለሌሎች ሰዎች በምናበረክተውና የሚኖሩባትን ዓለም የተሻለ ለማድረግ በእንግሊዝኛ እንዲህ ይላል what we can do for other people and to make the world a better place ይላል። አዎ ቅርብ ጊዜ መጣልኝ ይቺ ቃል to make the world a better place። ለዚህ ነው የምሰራው የሚሉ ነገሮች ወጣቶች አካባቢ ሲነገር ይታያል። እንግዲህ ምንድነው ዓለማችንን የተሻለች ለማድረግ ለሰው ልጅ ምቹ እንድትሆን በማድረግ ላይ ነው መስራት ያለብን ነው የሚለው። በጣም እውነትም ዘመናዊና ጊዜው የሚጠይቀው ፕሮፓጋንዳ ይመስለኛል። እኔ ፕሮፓጋንዳ ማለት ፕሪንሲፕል ይመስለኛል መሆንም ስላለበት ነው የሚል ነገር ነው። ምን መስራት እንዳለብን ላይ ትኩረታችን በዚህ ዙሪያ ላይ ትኩረታችን ማድረግ አለብን ይላል። እኔ ስለ ሙያ መረጣ ሳወራ አንድ ትዝ ያለኛል። ምንድን ነው እኔ ያየሁት ነገር፣ ለምሳሌ ምን አይቻለሁ መሰላችሁ? የት ጋር እንደሆነ እንደው ባላውቅም አንዳንድ ነገሮች ነበሩ። ያው ፊልም ላይ ክበቦ ገዳ የሚባል ያው ታዋቂ ኮሜዲያን ነበረ እና ከክበቦ ገዳ ቁም ነገር አዘል ቀልዶችን ነው ብዙ ጊዜ ያቀርብ የነበረውና ምን ይላል ኢንጂነር ሆናለሁ ያለው መቃብር ቆፋሪ፣ እኔ ደግሞ ዶክተር ሆናለሁ ያልኩት ይኸው ፎጋሪ ሆንኩላችሁ ይላል። እንደዚህ እያለ ይቀልዳልና እውነቱን ነው። በኢትዮጵያ ኮንቴክስት እኔ እንጃ እኔ ራሴን የምፈልገውም ይሄ ነበር ይሄ ነው የሚል ሰው ካለ ሳይዋሽ ማለት ነው ራሱንም ዲሊውድ ሳረግ ወይም ራሱን ሳታልል እኛንም ሳታልል ካለ እንጃ። በእኛ ሀገር ኮንቴክስት ብዙዎቻችን ሲጀመር ምን መሆን እንደምፈልግም አናውቅም። በእኛ ዘመን ምን መሆን ትፈልጋለህ ምናምን የሚለው ብዙም የለም። በኋላ ግን በወጣቶች ላይ ዶክተር ኢንጂነር ሲሉ ነው የሚሉት። እንግዲህ ሁሉም ሰው ዶክተር ሁሉም ሰው ኢንጂነር አይሆንም። ለዚህም ነው አንዱ ሰው ተነሳና ክፍል ውስጥ ምን መሆን ትፈልጋለህ ሲባሉ ተማሪዎች ዶክተር፣ ሁሉም ይነሳና ዶክተር ሲል አንዱ ዶክተር መሆን የማትፈልጉ ነው ምናምን ሲል ቆሞ ተነሳ። ምንድነው አንተ መሆን የምትፈልገው? በሽተኛ አለ። ለምን ታካሚ ያስፈልጋልና ነው። እንዲያ ቀልዶች ሁሉ አሉና ይሄ እንግዲህ ቀጥሎ ፓሽን ነው ወይ ወሳኙ የሚለው ልክ አለመሆኑን የሚነግረንን ሊያጠናክርልን ይችላል ማለት ነው። ዞሮ ብዙዎቻችን
በፓሽንም አይደለም ፎር ዛ ማተር በውጮች አካባቢ ሊሆን ይችላል እንጂ ፓሽናችንን ተከትለንም አይደለም የኖር ነው በአብዛኞቻችን። እና ምናልባት ከዚህ በኋላ የሚመጣው ትውልድ እሱም ዌል ቱ ዱ ፋሚሊ ያለው በዚያን መልክ ይጓዝ ይሆናል። ግን ኢትዮጵያ ውስጥ ብዙ በዛን መልክ አይደለም። አስተሳሰባችንም በአብዛኛው ከገንዘብ ጋር የተገናኘ አይነት ነገሮች ወጣቱ ላይ ይታያልና ስኬትን ከገንዘብ ጋር ብቻ ማየት ስለሚመጣ በአብዛኛው ከቢዝነስ ጋር የተገናኘ አይነት ነገሮች ነው ብዙዎቹ ፓሽን እያደረጉ ያሉትና ይሳካል አይሳካም እንግዲህ አብረን አለን። መልካም አሁን ይህናል እንግዲህ እንዲህ ካል እስቲ ወደ ውሳኔ እንመለስ። ፓሽንን ተከተል እንዴት አድርጎ ነው በእኔ ላይ የሚሰራው ሲመስለኝ ፓሽንን ተከተል 3 ነገሮችን ማከናወንን ይጠይቃል ይላል ጸሐፊው። እነዚህም 3 ነገሮች አንደኛ ታላቆቹና ዋና ዋናዎቹ ፍላጎቶችን ለይቶ ማወቅ። መጀመሪያ ፍላጎቴ ለይቼ ማወቅ ነው። ምንድን ነው የምፈልገው ነው። ያ ፍላጎቴ ኢንሄሪትድ ነው ወይ እንደው ከውስጤ ነው ወይስ ስላየው ነው? በአንድ ወቅት በዩኒቨርሲቲ አካባቢ ምን መሆን ትፈልጋላችሁ? ብዙዎቹ የሚመልጡት አንድ ፊልድ ነበር። ምንድን ነው የምትፈልጉ? ለምንድን ነው ይህንን ፊልድ ብዙዎቻችሁ የምትመርጡ ሲባል ያበላላ አለ። ያበላል እንግዲህ አውሳል እና አንዱ ተነሳና ሁላችሁም እኛን ልትበሉን ተነስታችኋላ አለ። እና እንደዛ መሆን የለበትም። እንግዲህ ደግነቱ ተፈጥሮ ራሷ በየቦታ ላይ ታረጋለች። ሐኪምን፣ ኢንጂነሩን፣ ሾፌር፣ ሴኪሪቲ ዋትሶኤቨር ራሷ ተፈጥሮም ታረጋለች እንጂ እንደሱ ፍላጎት ቢሆን ብዙ ሙያዎች ባዷቸውን ይቀሩ ነበረ። እና መጀመሪያ ፓሽንን ለመከተል ታላቆችና ዋና ዋና ፍላጎቶችን ለይቶ ማወቅ ይፈልጋል። ግሬት። ሁለተኛው እነዚያም ፍላጎቶች የሚያሟሉ የሙያ ዘርፍ ማግኘት ይፈልጋል። ለይቶ ማወቅ ሙያ ዘርፉ ምንድን ነው? ፓሽኔን እንድከተል የሚያደርገኝ ሙያ ዘርፎች ምንድን ናቸው? መማር መሰልጠን አለብን። ስለወደድ ነው አይሆንም አንድ ነገር። በነገራችን ላይ በዚህ ዘመን አንዱ በወጣቱ ላይ የሚታየው እንዲህ እናደርጋለን እንዲህ ታደርጋለን የሚባሉ አይነት ሞቲቬሽናል ኢንስፓይሪንግ ስፒች አይነት የሚባሉ ነገሮች አሉ። የምታደርጉት ያንን ስትማሩ ነው፣ ስትሰለጥኑ ነው፣ ሙያ ሲኖራችሁ ነው። ይህንን በጣም ማወቅ መቻል ያስፈልጋል። በሶስተኝነት ደረጃ ምንም ይሁን ምን እነዚያ ሙያዎች እስከ መጨረሻው መከተል በቃ ያንን ሙያ ነው ካል በደንብ አድርገን መያዝ አለብን። ያዝ ለቀቅ በማድረግ መሆን እንደሌለበት ነው የሚነግረን። ትክክልም ነው፣ እውነት ነው። ፓሽናችሁን የሚመጥን ስራ ካገኛችሁ በእርግጥም ስራውን እየወደዳችሁ ትሄዳላችሁ ይላል። አዎ ትነሳሳላችሁ፣ እናም ስኬታማ የመሆን ዕድል አላችሁ። ይሄ እኮ ፓሽን መከተል ልክ አይደለም በሚል አይደለም፣ አንዘጋውም። አንድን የምትፈልጉትና የምትመኙት ስራ በመስራት ስኬታማ ከሆናችሁ ደግሞ በሙያችሁ ትረካላችሁ። እርግጥ ነው። ስለዚህ ምክር መልካም ይመስላል። ሆኖም እስቲ በዚህ ጉዳይ ላይ በጥልቀት ደግሞ እናስብበት ይላል ቤንጃሚን ቶድ። በተቃራኒው ፓሽንን ስትከተል ልትወድቅም ላይሳካልም ይችላል ይላል። እስቲ ዴታውን እንመልከት ይላል የተጠኑ ጥናቶችን። በ500 ካናዳውያን ተማሪዎች ላይ በቅርቡ የተካሄደ አንድ ጥናት እንደሚያመለክተው አብዛኛው አይስ ሆኪ እና ዳንስ ነበር ምርጫ፣ የወጣቶች ምርጫ። አይስ ሆኪ የሚሉት ይሄ ያው ቪዲዮ ላይ ትመለከታላችሁ፣ አታች አድርጌላችኋለሁ። እሱ ጨውታ ነው፣ እንደ ከዘራ ነው። እኛ ሀገር ቂሌ እንደሚባል አይነት ነው፣ እየተንሸራተቱ የሚጫወቱት አይነት ጨውታ ነው። በእኛ ሀገር ብዙ የተለመደም አይደለ፣ የለም። ኦልሞስት ቶታሊም እንደሱ አይነት ነገር የለንም። ያ ይወደዳል በውጮች ማለት ነው። ልክ አሜሪካኖች አሁን ባስኬትቦል ነው የሚወዱት፣ እኛ ሀገር ደግሞ ወደ እግር ኳሱ ነው የምናደለው። በአብዛኛው አፍሪካውያን ወደ እግር ኳሱ ነው በዋናነት ማለት ነው። ብዙ አይነት ስፖርቶች ቢኖሩ ማለት ነው እና ሩጫ አካባቢ እናደላለን። ስለዚህ አይስ ሆኪ እና ዳንስ ነበር የሚወዱት ይላል። እነዚህ ካናዳውያን 90% እንደ ስፖርት፣ ሙዚቃ በመሳሰሉት አርት ላይ ጥልቅ ፍቅርና ፍላጎት እንዳላቸው ገልጸው ነበር። አሁን 90% ከ500ዎቹ። ነገር ግን ቆጠራው የሚያመለክተው ይላል በኋላ ላይ ግን ቆጠራው ያለው ስታቲስቲክሱ የሚያመለክተው ወይም ሴንሰስ የሚባለው የሚያመለክተው 3% ብቻ በስፖርት በሙዚቃና በመሰል አርት ላይ መሰማራታቸውን ነው። እና ከ10 ሰዎች አንድ ሰው ብቻ ፓሽኑን ከተከተለ አብዛኛው ስኬታማ ለመሆን ያቅተዋል ማለት ነው። አያችሁ፣ ፓሽናቸውን ገልጸዋል። ነገር ግን የሚያመለክተው በመሬት ላይ ያለው ግን ያንም ፓሽናቸው የሚፈልጉትን ፓሽን ማግኘት እንዳልቻሉ ነው። ስለዚህ ይህ የመጀመሪያው ስቴፕ አይሰራም ማለት ነው።
ሁለተኛውን ስቴፕ ደግሞ ስናየው አስተማማኝ አይደለም። እንግዲህ ቅድም ነግሬያቸዋለሁ። እነዚህ ቅድም ፓሽንን ለመከተል 3 ስቴፖች መከተል አለብን ያልኩትን ነው። መጀመሪያ ፍላጎቶቹን ለይቶ ማወቅ፣ ሁለተኛ እነዛ ፍላጎቶች የሚያሟሉ ሙያ ዘርፍ ማግኘት፣ ሶስተኛ እነዚያ ሙያዎች እስከ መጨረሻው መከተል የሚሉ ናቸው እና ለዚህ ነው ሁለተኛው ስቴፕ አስተማማኝ አይደለም የሚለው። በዛ ፓሽንን ከስራ ጋር ብሎም በስኬት ቢገጣጠም እንኳ ዘላቂነት ያለው የሙያ መስክ ማሟላት ይችላል ነው። ሁለተኛው ሙያውን መፈለግ ነው፣ ፓሽናችንን የሚያሟላልን ወይ ለመከተል የሚያስችለን ነው የሚለው። እሱም በራሱ ማግኘት በራሱ ችግር እንደሆነ ለማሳየት ነው። እንግዲህ ምንድነው በዛ ፓሽን ከስራ ጋር ብሎም ከስኬት ቢገጣጠም እንኳን ዘላቂነት ያለው የሙያ መስክ ማሟላት አችልም። ይህ ማለት ትርጉም ያለው ስራ ስለማታገኝ አይደለም። ይህ ማለት ልክ እኔ ወደ ፋይናንስ ለመሄድ እንደመወሰን ነው ይላል። እንግዲህ እሱ በፊት ፋይናንስ አካባቢ ላይ ለመስራት ወስኜ ነበር፣ አስቤበታለሁ። በሙያው ፍላጎት ነበረኝ፣ ምናልባትም ይሳካልኛል ተናግሯል። እዛ ላይ እንደሚሳካላትም ተናግሯል። ነገር ግን ልዩነት ስላላመጣበት የሚፈልገውን ላሟላለት ይችላል። ስለዚህ ነው ሁለተኛው ስቴፕ የማይሰራው ይላል። አሁን በዚህን ጊዜ ነው ማሰብ የሚኖርብህ ይላል። እርግጥ ነው ፓሽን ብቸኛው የሚሆንልህ ነገር አይደለም። ፓሽንን ከተከተልክ ለስኬታማነት ዋስትና አይሰጥም። በእርግጥ የበለጠ ወደ ስኬት እንድጓዝ ይረዳን ይሆናል። ጥናቶች በፍላጎትና በስኬትና ደስታ መካከል ግንኙነት እንዳሉ ያሳያሉ። ሆኖም ግን በሁለቱ መካከል ያሉትን ጥንካሬ ግንኙነት ማሳየት አልቻሉም። ይህም የሆነበት ምክንያት ለዘላቂ ሙያ መስክ መረጣ ዋናውና ወሳኙ ፍላጎት ባለመሆኑ ነው ይላል። እስቲ ሌላው ወሳኝ ነገሮች እኒ ይላል። አሁንም ፓሽንን ብቻ መከተል ወይም መከተል እንደማዋጣ እንግዲህ ሶስተኛው አልነገረንም። አሁን ያለውን አማራጮች ይነግረናል በኋላ። እነርሱም የተካንከው ክህሎትና አመለካከት ማይንድሴት ናቸው። የመለወጥ እድላችን ምን ያህል ከፍተኛ እንደሆነ ስለማናውቅ በእርግጥ ፍላጎታችንን ከሁሉም ወሳኝ ይመስለናል ይላል። እስቲ እናንተን በፊቱና የአሁኑ ፍላጎታችሁን ገምግሙ ይላል። እስቲ ከ5 እና 10 ዓመታት በፊትና አሁን ያላችሁ ፍላጎት ያችሁ ምን ያህል ልዩነት እንዳላችሁ ትገነዘባላችሁ። አንዳንዴም ሙሉ ለሙሉ የተለዩ መሆናቸውን ትገነዘባላችሁ። ለወደፊት ከዚህ በኋላ ደግሞ ከ5 እና 10 ዓመታት በኋላ ደግሞ ሙሉ ለሙሉ ከአሁኑ ፍላጎታችሁ የተለየ ሆነ ይላል። ልክ ነው። ይሄን ማየት አለብን። በተለይ አሁን እኔ ዝም ብዬ አንዳው ፍላጎቶች ምንድን ነው ነበሩኝ ወይ የሚለው እንዳለው ነው። ብዙዎቻችን እንዲህ ነበርኩ እንዲህ መሆን ፈልጌ እንዲሆንኩ የሚለው ብዙ አለ። በትክክል ነው የፈለግነው የሚለው እንዳለ ሆኖ ነገር ግን ፍላጎቶች ይለዋወጣሉ። ከእድሜ ጋር የሚሄዱ አሉ። እኔ አሁን ለምሳሌ ኳስ መጫወት ወድ ነበር፣ እንደው ኳስ መመልከት ወድ ነበር። አሁን እጠላለሁ ባልልም እድሜ አይፈቅድም። እኔ ኳስ መጫወት አልችልም። እንደው ፓሽኔ ነው ኳስ መጫወት ብዬ በዛ ሙያ መሰማረት አልችልም። መጫወትን የኳስ አሰልጣኝ ነው መሆን የምፈልገው ብልም አይሆንም። ምክንያቱም በፊት ይዣችሁ መምጣት የነበረብኝ ነገሮች አሉ። ሁለተኛ ደግሞ ዝም ብለውም ይለዋወጣል። ፍላጎቶች ይለዋወጣሉ። የሰው ልጅ ፍላጎት ይለዋወጣል። ትንሽ ሆነን እንመኘዋለን። ፍላጎት እንግዲህ ከምናየው ጋር ነው፣ አካባቢያችንን ነው። የገጠር ልጅ ሆኖ አንድ ሰው የገጠር ልጅ ሆኖ ኳስ ተጫዋች ለመሆን የመመኘት እድሉ ሬር ነው። አይሆንም አይደለም። እዚህ ላይ የከተማ ልጅ ሆኖ ደግሞ ሯጭ የመሆን እድሉ ሬር ነው። ብዙዎቹን አይተናል። እኔ 100% ማለት አይደለም። አንድ ነገር ስትሰው እንዳለ በስህተት አትወሰዱ። እኔ በአብዛኛው የምንናገረው ግን በአብዛኛው ስፔሻል ነገሮች የትም ቦታ አሉ። ምንድን ነው የምናየውን ነው ማለት ነው። ማህበረሰባችን ውስጥ የምናየውን ነገር ነው። ህፃን ልጅ አሁን እንደተወለደ ነጋዴ ቤተሰብ ካለው ስራ ሁሉ ንግድ ነው የሚመስለው። በቃ አለቀ። ለዚህም ነው ወደ ንግድ ዓለም የሚሄደው። ስለዚህ ፍላጎታችን አንደኛ ከምናየው ጋር፣ ሁለተኛ ከእድሜያችን ጋር ያደግን በሄድን ቁጥር እየጎለበትን በሄድን ቁጥር ፓሽናችን ይለያያል። በነገራችን ላይ ይህ ቪዲዮ ለሁሉም ነው። ነገር ግን ለወጣቶች በተለይ በአሁኑ ሰዓት ካሪየራቸውን ለመወሰን ለሚፈልጉ ይረዳል። እኔ አንድ ነገር አምናለሁ። ምንም እንኳን መማር እድሜ የማይወስነው ቢሆንም ነገር ግን እድሜ የጨመረ ሲሄድ አዳዲስ ነገሮችን የመቀበል ችሎታችን እየቀነሰ ነገር ግን የያዝነውን እውቀታችንን ሪቴን እዛው የማቆየት አቅማችን የጨመረ ነው የሚሄደው። ይሄ ናቹራል ነው። ስለዚህ እነዚህን ማመን አለብን። አንዳንዴ የማንችለው ነገር ውስጥ እንገባና እንችላለን ምናምን ብለን ከፍ ብለን እንችላለን። ለምሳሌ እኔ እግር ኳስ ጥሩ ምሳሌ ይሆነኛል። ስለማቅ ነው መሰለኝ በእግር ኳስ ስጫወት ማድጌም ብዙ ጊዜ ምሳሌ የምሰጠው እግር ኳስ ነው። እግር ኳስ አንዱ ቶሎ ሰው ማርጀቱን የት ጋር እንደሚያረጅ ቶሎ የሚያሳያችሁ እግር ኳስ ነው። እግር ኳስ በ34 ዓመታችሁ አርጅታችኋል ይላችኋል።
ምክንያቱም ተመልከቱ ብዙዎቹ 34 ዓመት አካባቢ ከቆዩ በኋላ ይቀንሳሉ፣ እንዳውም ያቆማሉ። እንደነ ሜሲ እንደነ ሮናልዶ እንደዚህ የመሳሰሉ ሊሆኑ ይችላሉ። ስፔሻል ቅድም ያልኳቸው ነገር አለ። ሁልጊዜ አንዳንድ የተለዩ ነገሮች ይኖራሉ፣ የትም ቦታ ይፈጠራል። በተረፈ ግን 34 ገና ወጣት የሚለው ነገር እንኳን ሳይጨርስ እግር ኳስ ላይ አርጅተናል። ስለዚህ ማርጀት ይጀምራል ማለት ነው። ማርጀት ኤርሊ ነው የሚጀምረው። ስለዚህ እግር ኳስ ተጫዋች ለመሆን ኤርሊ ነው የሚጀምረው። በምን ማለት እኔ በ20 ዓመቱ ኳስ ነክቶ ማክሱ በ20 ዓመቱ ጀምሮ እግር ኳስ ተጫዋች መሆን አይችልም። በምን ማለት ልጅ ሆኖ ነው። ብዙዎቹ ካየን ከታች ጀምሮ ነው ታዋቂ የሆኑት። ዋጋ ያስከፍላል። ከሆንም ደግሞ አንሆንም። ምናልባት የእግር ኳስ ጨዋታ በተቋረበት ዘመን ልንሆን እንችላለን። አንድ ማስታወሱ ነገር አለ። በነገራችን ላይ ልክ ከደርግ መንግስት መውደቅ ከኢህአዴግ መንግስት መምጣት አካባቢ እግር ኳስ ቆመዋል። ኦልሞስት አዳዲስ እግር ኳስ ተጫዋቾች በጣም የቆሙበት ወቅት ነበር እና ከዛ በኋላ ቆይቼ እኔ ክፍለ ሀገር ሄጄ ተመልሼ ስመጣ ከኔ እኩያ የነበሩ ከኔ ከፍ ያሉ ሁሉ በኋላ ሲነግሩኝ ኳስ ይጫወቱ ነበር። እስከ ስንት ዓመታቸው መሰላችሁ ይጫወቱ? እስከ 35 ምናምን ይጫወቱ ነበር። እንዲህ ሊሆን ቻለ አልኩኝ እኔ በኋላ ለካ በመሀል ትውልድ ተቋርጧል። እግር ኳስ የሚጫወት ትውልድ ብዙ አልነበረም፣ በተለያዩ ምክንያቶች ይሄን አልነበረም እና አዲስ አልመጣም። ስለዚህ እነዛ በፊት የነበሩት ሜንቴን ያደረጉ ነበር እና ማቆም በነበረባቸው ሰዓት ይጫወቱ ነበር። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ ዞሮ እድሜያችን ምንም ተፈጥሯችንን ማወቅ መቻል አለብን። ልካችን ማወቅ መቻል ይኖርብናል። ስለዚህ ፍላጎት ይቀያየራል። በቃ ፓሽን ለዚህ ነው። ፓሽን በአብዛኛው በልጅነት እንዲንሆናለን ልጆችን እንዲንሆናል ይላል። ከአንድ 3 ዓመት በሆነ ሌላ ይመኛሉ እና ፓሽኑ ራሱ የተረጋጋ ስላልሆነ ነው የሚለው። ስለዚህ ከዚህ የምንረዳው ፍላጎትህ ወይም ፓሽንህ በዘላቂነት ልትሰራው ለምትፈልገው ሙያ መስክ መረጣ አስተማማኝ መመዘኛ አለመሆኑን ነው እና በፍላጎታችን ላይ ካልተመሰረተን ምን ላይ መመስረት ሊኖርብን ነው የሚል ጥያቄ ሊነሳ ይገባል። የወደፊትና አብሮ የሚቆይ ሙያ መስክን ለመምረጥ ከፈለግ በአንድ ቃል ልግለጽል ይላል። አዎ እንግዲህ ዘመኑን ያማከለ ዘመኑን ያዋጀ ነው የሚባለው። ጊዜውን ያዋጀ ነው። አሁን በዚህ ዘመን ይህ አሁን እሱ የሚሰጠን ምክር ለወደፊቱ ላይ ሰራ ይችል ይሆናል። በፊት አይሰራም ይሆናል፣ አሁን ግን ላይ ይሰራል ነው እንጂ ድሮ ስተን ነበረ ለማለት አይደለም። ድሮ ስናደርግ የነበሩ ምንም ስህተት አይደለም። በወቅቱ ልክ ነበሩ። ልክ የሚያሆኑት አሁን ልክ አለመሆናችሁን የተረዳን ከሄድንባችሁ ነው፣ ይዘናችሁ ከሄድን ነው። ስለዚህ በአንድ ቃል ልግለጽ ሌለ በአንድ ስሎጋን ነው የሚለው እንግሊዝኛው ስሎጋን ጠቃሚና ዋጋ ያለውን ስራ ላይ ተሰማራ ይላል። ደግመዋለሁ። ጠቃሚና ዋጋ ያለውን ስራ ወይም ዋጋ ባለው ስራ ላይ ተሰማራ ነው የሚለው ወይም ደግሞ ጠቃሚና ዋጋ ያለውን ተግባር ፈጽም ነው። በእንግሊዝኛው ልንገራችሁ፣ ምክንያቱም እንዳለ እሱ ያለውን ነው። ዱ ዋት ኢዝ ቫሉብል ነው የሚለው። ዱ ዋትስ ቫሉብል እያለ ነው ደግሞ የሚናገረው። ይህን እንግዲህ ይህ ማለት ይላል ሌሎችን መርዳት የምትችልበትና ዓለም የተሻለች ለማድረግ በሚያግዝ ሙያ ላይ ተሰማራ። ያ ነው በዘላቂነት ከአንተ ጋር የሚቆየውን ሙያ ዘርፍ ወይም ካሪየር የሚያሟላል ብሎ ይናገራል። እናንተስ ምን ትላላችሁ የሚለውን እዚህ ጋር እናያለን። እውነትም ዋጋ ያለውና ጠቃሚ የሆነን ተግባር መፈጸም ለዓለም ከሁሉም የተሻለ ስራ ነው ይላል። እናም እናንተ ያንን መሰሉ በርካታ ስራዎችን መፈጸም ትችላላችሁ። ያም ደግሞ እውነተኛ ደስታን ይሰጥሻል፣ ይሰጣችኋል። እስቲ የተወሰኑትን ጥቅሶችን እናንብባችሁ ይላል። በዚህ ዙሪያ የመጀመሪያው ሰው ልጅ እውነተኛ ሀብት በዚች ዓለም ላይ ሰርቶ ያለፈው መልካም ተግባሩ ይላል። የሰው ልጅ እውነተኛው ሀብት ወይም ዌልስ ሰርቶ ያለፈው መልካም ተግባሩ ይላል። እኔ በጣም እንግዲህ መቼም የሚመች አባባል ነው፣ ለሌሎቻችሁ ይመቻል። ዛሬ ይህንን ሀሳብ የሚደግፍልን በርካታ መረጃዎች ወይም ዴታዎች አሉ ነው የሚለው። የስነ ልቦና ፕሮፌሰር የሆኑት ማርቲን ሲሊግማን የሚባሉ ታዋቂ ሰው ሰዎችን በኖራቸው እንዲረኩና እንዲደሰቱ የሚያደርጓቸው ነገሮች ላይ ባጠኑት ጥናት ላይ ተመስርቶ በተጻፈ መጽሐፋቸው እንዲህ ብለዋል። ዋጋ ያለውና ጠቃሚ የሆነ ተግባር መፈጸም ውስጥ 2 ቁልፍ ቅመሞችን አስቀምጠዋል አሉ ነው የሚሉት። የመጀመሪያው ክንውን ውጤት ወይም አቺቭመንት ወይም ሙሉ ለሙሉ መቆጣጠር ማስተሪ ልንለው የምንችለው ነገር ነው ይላሉ። ይህም ማለት በአንድ ነገር ላይ በጥንካሬ ሰርቶ መልካም ፍሬ ማግኘት ማለት ነው። ጠንክሮ መስራት
ፍሬን ደግሞ ማግኘት። ሁለተኛው ትርጉሙ ደግሞ ዓላማ ነው ይላሉ። ፐርፐዝ ነው የሚሉት እሱን ዓላማ። ይህ ማለት አንድን ተግባር ራስን ደስተኛ ለማድረግ ከሚደረጉ በላይ ማከናወን ማለት ነው። አዎ ደስታን ማስቀደም ሳይሆን የራስን ፍላጎት ማየን ሳይሆን ብዙዎቻችን እንደምናደርገው ከዛ ይልቅ ራስን ደስተኛ ለማድረግ ከሚደረገው በላይ ሌላውን ተግባር መፈጸም ነው። ይህ ማለት የራስን ደስታ ማስቀደም ሳይሆን ዓለምን የተሻለች ስፍራ ማድረግ ማለት ነው። ዓለምን የተሻለች ስፍራ ማድረግ የሚለው ደጋግሞ ይነሳል። ዓለም ስንል እንግዲህ ዘ ወርልድ ዊ ሊቭ ኢን ስል እንግዲህ ምንድነው አንድ አባባል አለ ቲንክ ግሎባሊ አክት ሎካሊ የሚባል ነገር አለ። ስታስበው በዓለም ደረጃ አስብ፣ ግን ስትፈጽም በአካባቢ ነው። እና አካባቢያችን ነው ዓለም የምንለው እኔ የምኖሩበትን አካባቢ ነው እንጂ ስለ ቀሪው ዓለም እዚህ ኢትዮጵያዊ በራሴ ቀይ ራሱ ካበረከትኩ ትልቅ ነገር ነው። ሁሉም በየአካባቢው የራሱን አስተዋጽኦ ካደረገ አንድ ላይ ሲደመር ዓለም በጣም ምቹ ትሆናለች እንደማለት ነው። ይህም ማለት የራስን ደስታ ማስቀደም ሳይሆን ዓለም የተሻለ ስፍራ ማድረግ ማለት ነው። እና ሁለቱንም ቅመሞች አንድ ላይ ስንቀይጣቸው ዓለምን የተሻለች ስፍራ ለማድረግ በሚያስችል ተግባር ላይ ጥሩና ብቁ ሆኖ መገኘት ማለት ነው ይላል። ሆኖ መገኘት የሚለው ነገር እኔ ደስ ይለኛል። ሆኖ መገኘት አንዳንዴ እናወራለን ስለ ድሮ እንዲነበርን ወይም ወደፊት እንዲንሆናለን ነው። ግን በጣም ወሳኙ ነገር ሆኖ መገኘት ነው። ልክ አሁን በዚህ ላይ ሆኖ መገኘት ነው። ሆኖ ባለመገኘት ብዙ ዋጋ ከፍለናል። ኦፍኮርስ ሆኖ ለመገኘት ከዚህ በፊት የነበረው ማንነታችን ወይም እያንዳንዱ የከፈለው መስዋዕትነት ውጤት ነው። ዋጋ ያለውና ጠቃሚ የሆነ ተግባር መፈጸም ሌሎችም ግላዊ ጠቀሜቶች አሉት። ፐርሰናል እኔ ራሴ ያንን መፈጽመው ሰው ማህበረሰብ ሌላውን ሰው ብቻ መጥቀም ሳይሆን እኔም ራሴ ሶሳይቲውን ብቻ ሳይሆን እኔም የምጠቀመዋለን ነው የሚለው። ለምሳሌ በበጎ አድራጎት ስራ ስትሰማራ በርካታ ጠቃሚ ተግባራትን ልትፈጽም ትችላለህ እና በርካታ ምሳሌዎችን ይሰጣል፣ እርካታ እንደሚሰጥ ያሳያል። እና ይሄን ነው ይህ ሰው ምን ይለናል? ይህ ልጅ ወይም ይህ ወጣት እኔ ከራሴ ልምድ ስነሳ የተማርኩ ነገር ቢኖር ሌሎችን በመርዳት ላይ ትኩረት አድርገህ ከሰራ በርካታ ሰዎች ያንተን ስኬት ይሻሉ። አሁን አያችሁ፣ ሌሎችን ለመርዳት ከሆነ የምትሰሩት ሰዎችም አንተን ይረዱሃል ወይም ስኬትን ይሻሉ ማለት ነው። ከራሱ ይልቅ ለሰው ሀሳቢ በመሆን ስኬታማ መሆን ቀላል ነው ይላል። ስኬታማ ለመሆን ከራስ ይልቅ ሌላው ማሰብ ነው። በዛ ውስጥ ነው ትርፍ የሚገኘው ነው። እንግዲህ አንዳንዴ እኒህ ነገሮች በእኛ ሀገር ኮንቴክስት ከባድ ይመስላሉ። እውነቱ ግን ይሄ ነው፣ ያው የምናየው እውነት ነው። ግን ብዙ ጊዜ አሁን ሾርት ከት ወይም በአቋራጭ መክበር የሚለው ነገር እየረገሰ በመጣበት ጠያፊ ወደ አካሄድ በአንዳንድ ወጣቶች በሁሉም አይደለም ዘንድ እየመጣ ባለበት ዘመን ይሄን ነገር ማወቅ በጣም ወሳኝ ነው። በጣም ማወቅ ወሳኝ ነው እና ውጤቱን ለማየት ጥሩ ውጤት ለማየት ከተፈለገ ማለት ነው። እንግዲህ ከራሱ ይልቅ ለሰው ሀሳቢ መሆኑ ስኬታማ መሆን ቀላል ነው። በቅድሚያ በአንድ ነገር ላይ ፓሽኔት አድርገን ከዛ በኋላ ስኬትን ከመጠበቅ ይልቅ ዋጋ ባለውና በሌሎች ጠቃሚ በሆነ ተግባር ላይ ትኩረት አድርገን ከዛ በመቀጠል ወደ ፓሽን እና በዘላቂነት ልንሰማራበት የምንችለው ስራ ማምራት ይኖርብናል የሚል ነው። ይህን በተመለከተ እኔም እውነቱን በራሴ ላይ አይቼዋለሁ ነው የሚለው። አሉ በርካታ ምሳሌዎች ጠቅሷል። ምናልባት ዩቲዩብ ላይ በተመለከቱ ብዬ እንግዲህ እንዳይንዛዛ የተወኩ ነገር አለ። ዩቲዩብ ላይ ምናልባት ቤንጃሚን ቶድ ቱ ፋይንድ ወርክ ዩ ላቭ ካላችሁ እዚህ ላይ ያው በጻፍኩላችሁ መሰረት እሱን ብታዩ ይበልጥ ሙሉን ልታገኙ ትችላላችሁ። በእንግሊዝኛ የተጻፈው ነገር አካባቢ ዞሮ ብዙ ያስቀረው ነገር የለም፣ ግን እሱ በጣም ምሳሌ ያደርጓል። ከዚህ በፊት የሰራቸው ነገሮች ነበሩ፣ ዝም ብሎ ፓሽኑን በመከተል የመሳሰሉት ዋጋ እንዳስከፍሉ በኋላ ግን ለሌሎቹ በሚጠቅም ተግባር ላይ ሲሰማራ ውጤታማ እንደሆነ የሚያሳዩ ምሳሌዎችን ተጠቅመዋል። ስለዚህ ዋጋዋን በሌሎቹ ጠቀሜታ ባለው ተግባር ላይ መሰማራት ግልጽ፣ ተጨባጭ ትርጉም ያለው ግቦችን አስገኝቶልኛል ነው የሚለው። ያም የተሻለ ህይወት እንድመራም ረድቶኛል። እናም ይህንን ለመፈጸም ምን ማድረግ እንደሚገባ ራሳችን መጠየቅ አለብን። አያችሁ፣ መፍትሄው እና ስታራ ምን ላድርግ ስትሉ ራሳችን እንጠይቅ። ምን ብለን ወደዛ ለመድረስ ማለትም ዋጋ ባለውና በሌሎች ጠቀሜታ ባለው ተግባር ላይ ለመሰማራት ምን ተጨባጭ ተግባራትን አስቀድሜ ማከናወን ያለብኝ የሚለው ምንድን ነው? ስቴፖች ልከተላቸው የሚገባው ስቴፖች ምንድን ነው ብለን መጠየቅና በዛ ላይ መሰማራት ይኖርብናል ይላል። በዚህ ጉዳይ ላይ ማከናወን የሚያስችለን 3 ፈጣን ማጠቃለያ ይሰጣቸዋሉ ይላል።
አንደኛ እና የሚጀምረው ሶስት ነገሮችን ነው ይሄን ለመፈጸም ይላል። አንድ ፈልጎ ማግኘት አልኩት እኔ ኤክስፕሎር ነው በእንግሊዝኛ ኤክስፕሎር ማድረግ ነው። ይህ ማለት ስለምንኖርባት ዓለም አጥና፣ እወቅ፣ ተመራመር ይላል። አያችሁ ይሄ በጣም ወሳኝ ነው። ብዙዎቻችን ሚስ የምናደርገው በጣም ሚስ ካደረኳቸው ነገሮች ውስጥ እነዚህ ማንበብ፣ መመርመር፣ ማወቅ ነው። በደመነፍስ ነው ብዙዎቻችን የምንጓዘው። እኔ በራሴን እጅ እሰጣለሁ። በደመነፍስ ነው የተማርኩት፣ በደመነፍስ ነው ዲግሪዎችን ያዝኩት፣ በደመነፍስ ነው ስራ የተቀጠርኩት፣ በደመነፍስ ነው ይኸው እዚህ ደረጃ የደረስኩት። ወይም ደግሞ ፕሮፌሽን እንበለው ካሪየርም አሁን አላውቅም፣ በደመነፍስ ነው እና ሲቀያየሩም ነበሩ ብዙዎቹ እና የተማርኳቸውን ትምህርቶች በደመነፍስ ነው። በድል በቃ ስላገኘው ብቻ ነው መማረው እንጂ አውቄው አይደለም። የትምህርት እድሉን በጣም ከባድ ነበረ። እናንተ ግን የዚህ ዘመን ወጣቶች ነው በደመነፍስ ላለመሄድ ትችላላችሁ፣ የፈለጋችሁትን ትማራላችሁ። እውነት ለመናገር ከሆነ በፊት በእኛ ጊዜ በነበረው አይደለም። መማር ትችላላችሁ ልማር ካላችሁ። መማር እየፈለግን ግን አለመማር ነበረ፣ በጣም ነበረ። ብዙ ትግል አድርጎ ነው ትምህርት እድል የሚገኘው። ዲፕሎማ ኮናችሁ ወደ ዲግሪ የመሳሰሉ ብዙ ነገሮች አሉ። እንግዲህ እሱን ሆድ ችሎ የፈጀውም ዓለም ይውጀው እና ይህ ማለት ኤክስፕሎር አድርግ ማለት ይህ ማለት የምንኖርበትን ዓለም ማጥናት፣ ማወቅ፣ መመራመር ማለት ነው። ራስን ከዛ አኳያ ፈትሽ። በቃ እየተመራመርክ ፈትሽ፣ ታገኘዋለህ። በየጊዜው ፈትሽ፣ አትቸኩል። ጠቀሜታ የሚሰጥ ተግባር ለማከናወን ከፈለግ ያንን ዓለምን የተለያዩ ተግባራትን በማከናወን መርምራት ይላል። ዓለም ስንል እኛ ሆል ወርልድ ግሎብ አይደለም፣ እዚሁ የራሳችን ነው በምንኖርበት አካባቢ ችግር የለውም። በዚህ ዘመን በተለይ ዓለም ከባድ አይደለም፣ መምረጡ ላይ ነው፣ ሰምጦ መቅረት ላይ ነው። ኢንፎርሜሽን ሞልቷል፣ እውቀት ሞልቷል፣ በእጃችን ላይ ነው። ዋጋ አለው። ስለዚህ ዋጋ ያለው ስራ ለማከናወን የአንተን ፍላጎት የሚያሟላ ሳይሆን በጋዱ ዓለም ዋጋ የሚሰጡ ነገሮች ይፈልግ ይላል። በቃ ይህንን ነው። በተለይ እነዚህ ዓለማዊ ከማለት ይለት ፋይናንሻል ማቴሪያል የሚለው ማቴሪያል ወርልድ ነው። ማቴሪያል ፍላጎት ይልቅ ለሌሎች የሚሰጠውን ዋጋ የሚሰጠው ነገር ላይ ፈልግ ነው የሚለው። በመቀጠል ተግባራዊ ክህሎቶችን በማግኘትና በማዳበር ላይ ትኩረት አድርግ ይላል። ይሄ በጣም ወሳኝ ነው። እኔም እንግዲህ ለመከር ከሚገባኝ ነገሮችን አንዱ ክህሎት ያስፈልጋል። ስለ ማንኛውም ነገር ክህሎት ያስፈልጋል። ሶፍት ስኪል ሲባል ታውቃላችሁ፣ ሃርድ ስኪል ሲባል ታውቃላችሁ። ሶፍት ስኪል ብዙ ቃላቶች አሉት። እኔ ግን ለራሴ ክህሎተ ልብ ነው የምለው። እኔ አለኝ መጽሐፍ አለኝ በቴክኒካል ሙያ ስርዓተ ትምህርት ዝግጅት ስንት ወይ በምለው ላይ ሰይመዋለሁ። ከዛ ወዲህ ግን ተሰይሞ ሌላ ስሞች እንዳሉ ታውቃለሁ። ልል ክህሎት አይነትም ነገር ሰምቻለሁ። ክህሎተ ልብ ብዬዋለሁ እኔ በዛ ነው የምጠቀመው። እና ክህሎተ እድ ነው ደግሞ ሃርድ ስኪልም ክህሎተ እድ እለዋለሁ እኔ። ዞሮ ክህሎተ ሶፍት ስኪልም ሃርድ ስኪልም በጣም ተፈላጊ በመሆን በዚህ ዘመን መሰልጠን መማር ከባድ አይደለም። ኦፍኮርስ የኳሊቲ ጉዳይ ምን ይመስላል የመሳሰል ብዙ የጸዳ ነው ለማለት ባልችልም፣ ነገር ግን ቢያንስ ለመማር ድሉ አለን የሚለውን ነገር ለማለት ፈልጌ ነው። ስለዚህ በመቀጠል ይላል ያንተን ፍላጎት የሚያሟላ ሰው በጋዱ ዓለም ዋጋ የሚሰጥ ነው ይፈልግ። በመቀጠል ተግባራዊ ክህሎቶችን በማግኘትና በማዳበር ላይ ትኩረትን አድርግ። ያንን ማስተር ለማድረግ ማስተር የሚለው እንግዲህ ስትልቅበት የላቀ እውቀትና ክህሎት ሲኖርበት ብቃት አስተማማኝ ሲሆን እንደማለት ነው። በዛውም ለመላክ ትጋ ነው። ማስተር ለማድረግ ትጋ ነው። በቃ አንድን ነገር ጫፍጫፏን ብቻ አትወቁ። ልክ እንዴት ነው ሻሎ የሆነ እውቀት ይዞ ትንሽ አስቸጋሪ ነው። ብዙ ሰው ትንሿን እውቀት ይዞ ብዙ ለማለት ይፈልጋል። ዘመኑም ይህንን ነው ፕሮሞት የሚያደርገው ነው። ዘመኑ ስላችሁ ትክክለኛ ሆኖ አይደለም። ይህም ማድረግ የለባችሁም፣ ግድ የላችሁ፣ ጊዜም አላችሁ። ነገሮች በጥልቀት አጥሩ። ያ ዋጋ አስከፍሎናል፣ እኔም አስከፍሎኛል። ፎርዛ ማሽር የራሴን ስለማቆም በዛንም መልክ ሻሎ በመሆኑ ነገሮችን በጥልቀት ስላልኩባችሁ ተባራሪ እውቀት ቢጤ ነገሮችን ብቻ በመሸከም ብዙ ዋጋ አስከፍሏል። እናንተ ግን የዚህ ዘመን ትውልድ ወጣቶች ከዚህ ነፃ እንደምትሆኑ እተማመንባቸዋለሁ። ስለዚህ ተግባራዊ ክህሎቶችን በማግኘት ፕራክቲካል ስኪልስ ማለት ነው በማዳበር ላይ ትኩረት አድርግ። ያንን ማስተር ለማድረግ በዛ ትጋ። በተለይም በጣም ተፈላጊነት በተለያዩ መስኮች ላይ ለመስራት የሚያስችልን ቢሆን ይመረጣል ይላል። ሁለንተናዊ የሚባል ነገር አለ። አንዳንዴ ዋን ዌይ ብቻ መሄድ የለብንም። ልክ እንደ ጋሪ ፈረስ የሚባል ነገር አለ። ጋሪ ፈረስ ወዲም እንዳይደረግበታል እንዳይደነብር ማለት ነው። በቃ እሱ ስራ ይሄ ነው። ስለዚህ እንደ ጋሪ ፈረስ አንድ ብቻ እንዳናይ ሁሉም ነገር ማየት አለብን። ከዛ በኋላ ነው የምንወስነው። አንዱ ችግራችን ይሄ ነው። ኦፍኮርስ ፎከስ ማድረግ አለብን።
ፎከስ ከማድረጋችን በፊት ግን መጀመሪያ በሰፊው አይተን ፎከስ እያደረግነው እያጠበብነው ነው የሚሄደው ዲሲፕሊን ወይም ፊልዶችን ማለት ነው። ስለዚህ እነዚህ ነገሮች ማወቅ መቻል አለብን። ያለበለዚያ በቀጥታ አንዱን ብቻ ፊልድ ስፔሻላይዝ አደርጋለሁ ካላችሁ አይሆንም። ሕክምና ለዚህ ጥሩ ምሳሌ ነው። ለጊዜው ወደ አእምሮ የመጣ ስፔሻላይዝድ የሚባላል የሰብ ስፔሻሊስት የመሳሰሉት። ስለዚህ ከመጀመሪያ ፍሮም ጀነራል የሚጀምሩት ከጀነራል ስፔሲፊክ እያደረጉት ነው የሚመጡት። ሌሎች ሙያዎች እንደዚሁ ናቸው ባይዘቆይ ስለዚህ ምንድን ነው በተፈላጊና በተለያዩ መስኮች ላይ ለመስራት የሚያስችሉን ቢሆን መረጠ። ለምሳሌ ይላል ለሚቀጥሉ 10 ዓመታት ኮምፒውተር ፕሮግራሚንግ ሊሆን ይችላል። በቃ ኮምፒውተር ፕሮግራሚንግ እዚህ ጋር ነው እንግዲህ ፓሽን ሊከሰት የሚችለው ይላል። ራሱ ይመጣላል። ያንንም ስታውቀው የቱ ጋር ነው የሚለው ፓሽን ሊከሰት ይችላል። ዛሬ የሚያነሳሳ ነገር በምን ነገሩ ላይ የላቀ ልትሆን እንደምትችል አመላካች ነው። ስለዚያ ማሰቡ መልካም ነው። ነገር ግን ያ ብቻ አይደለም ዋጋ ያለው ይላል። እነዚህን ክህሎት ከተካንክ በኋላ ሂድና ክህሎትን ስራ ላይ በማዋል ልትፈትሻቸው ይገባል። ወይም የማህበረሰቡን ችግር ልትፈታባቸው ይገባል። እውቀት ብቻ ይዘህ ክህሎት ይዘህ ሳይሆን ወደ ተግባር መለወጥ አለብህ። አሁን ሂድና ክህሎትን ስራ ላይ በማዋል ልትፈታቸው የምትችላቸውና ትልቁን ተፈላጊ ማህበረሰብ ችግር አግኝ ይላል። ትልቁን ማህበረሰብ ችግር የቱ ነው? ማህበረሰብ ችግር የተተወ ችግሩ አለ፣ ግን ብዙ ሰዎች የማያዩትን በተለይ ቢሆን እነዛን ችግሮች ለይተህ ማወቅ ለአንተም ውጤት ያስገኝልሃል። አስፈላጊ ነው የምትለውን ችግር ብቻ ሄደ አታንሳ። መቶ ሳይገባቸው ነገር ግን በሌሎች ሰዎች ችላ የተባሉና ተትቶ የቀረን ችግር ለማግኘት ፈልግ፣ የማህበረሰብን ችግር። ምክንያቱም እዚያ ላይ ነው አንተ ተጽዕኖ መፍጠር የምትችለው። አንድ ለሰው የሚጠቅምን ነገር ለማከናወን የግድ ዶክተር መሆን ወይም ወደ አፍሪካ ሄጄ ይላል፣ ወደ አፍሪካ ሄጄ ችግራቸውን መፍታት አለብኝ ብለህ እንዳታስብ ይላል። ትልልቅ ማህበራዊ ችግሮችም በምርምር አዳዲስ ቴክኖሎጂን በመፍጠር አዳዲስ ሀሳቦችን በማፍለቅ ሊፈቱ ይችላሉ። ተችሏልም። ቁልፉ ቁም ነገር ያንተ ክህሎት በትክክል ችግሩን ሊፈታና ተጽዕኖ መፍጠር የሚችልበትን ቦታ ፈልጎ እዛ ላይ መስራት ነው ይላል። ከራስ ጥቅም አስቀድሞ ለሌላ አስቦ መስራት በኋላ ላይ ከጸጸት ለመዳንም ያግዛል ይላል። በተሰማራንበት ሙያ መስክ ልንረካ ከፈለግን በራሳችን ጉዳይ ላይ ትኩረት ማድረግን ትተን በምትኩ ሌሎች ምን ማድረግ ይችላሉ ብለን ራሳችን መጠየቅ ይገባናል። የምትወደውን ስራ ለማግኘት ዝም ብለህ ፓሽንን ብቻ መከተል የለብህም። ይልቁንም ዋጋ ያለውና ለሌሎች ጥቅም የሚሰጥ ተግባር ላይ ተሰማራ ይላል። እናም መርምር፣ ኤክስፕሎር አድርግ ማለት ነው። ክህሎትን አዳብር፣ ፕራክቲካል ስኪልስ ያለው ነው። አንኳርና ዋናውን ችግሮች ፍታ ይላል በቅደም ተከተል። ያንን ካደረግ እርካታና ፓሽኔት ማድረግ ማለትም በዘላቂነት ያለው የጋልና ሁለተኛ ፍላጎትን በውስጥ መፍጠር ራሱ በራሱ ይመጣል ይላል። እንግዲህ በጥሞና ስላዳመጣችሁኝ አመሰግናለሁ ከማለቴ በፊት በዚህ ርዕሰ ጉዳይ ላይ ከቤተሰቦቻችሁ፣ ጓደኞቻችሁ፣ ከልጆቻችሁ ጋር ልትወያዩበት ትችላላችሁ። እኔ ከዚህ በጣም ብዙ ተምሬያለሁ። በተመሳሳይ ከተለያዩ ቪዲዮዎች ቀንጭቤ ወይም ወስጄ ለእናንተ በሚመች መልኩ አቀርባለሁ። የኔን ዩቲዩብ ለየት የሚያደርገው ምን እንደሆነ ታውቃላችሁ? እንደወረደ አይደለም። ከዚህም ከዛም የተለቃቀመው እንደወረደ አይደለም። ከስተማይዝ ማድረግ ነው። ደጋግሜ እላለሁ። እኔ በተለይ በአማርኛ የማዘጋጀው አነቃቂ ንግግሮች አይነቶች ልበለው ለጊዜው በዚህ አይነት ዙሪያ ላይ የማቀርብላችሁ አንደኛ ከልምዴ ወስጄ፣ ሁለተኛ ከማየው እንደ ኢትዮጵያዊነቴ ብዙ ቦታ ኢትዮጵያ ውስጥ ወዲህ ወዲህ እንደ መዞሬ ማህበረሰብ እንደማወቄ በእድሜ ልክ እና በትምህርት ባገኘሁት ውጤት መሰረት ከሌሎቹ ደግሞ በተለይ በእንግሊዝኛ የሚቀርበው እንደወረደ አይደለም። ተጠንቀቁ። እንደወረደ እኛ ሀገር ብዙዎቹ አይሰሩም፣ ግን ይሰራሉ። ከስተማይዝ ግን መደረግ አለባቸው። ስለዚህ በዛን መስሎ ማቀርበው። መልካም ጊዜ። በሌላ ቪዲዮዎች እንገናኛለን።